አንፈልጋትም አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቲቱን ማንቱን አላውቃትም። እናት የለኝም። ኦኬ እናት እንደቀላል እናት እንደዋዛ አራውንስ ከብዷል ወንደላችን በዛ ስንቱ አብራኝ በኖረች እያለ እያነባ ያጣት መላው ጠፍቶት ግራ እየተጋባ እንዲሁ እንደቀላል በአደባባይ ክደርሽ በሶሻል ሚዲያ እናትን አዋረድሽ። ደስታው እንዴት ነበር እንቅልፍስ ወሰደሽ? እንዴት ነው ስሜቱ እናትን መበደል ለዝናና ለጌጥ እርካታ አለው አይደል? ምን ብታጠፋ ነው አረምን ቢወጣት ይህን ያክል በደል የወለደች እናት? የተናገርሽውን ሁሉን እንዳትረሱ እንባ ይፍረድሽ ዘላለም አስታውሽ። ሌላ ምን ይባላል በይ እናት ማለት ያቺ ናት ስታረግዝ ተቸግራ ስትወልድህ ተቸግራ ስታሳድግ ተቸግራ እሷ ተርባ አንተን አብልታ ታድራለች። እሷ ተጠምታ አንተን አጠጥታ ታድራለች። እሷ ተበርዳ አንተን አልብሳ ታድራለች። ላንተ ብላ ሰው ቤት ትሰራለች። ላንተ ስትል ትገለመጣለች፣ ትሰደባለች። ወላሂ ያ አብደላህ አባትህ ሁለት ፊት ያወጣው ባንተ ነው። ልጅ አሳድግ ብሎ እንዴት ላልብሰው፣ እንዴት ላጠጣው፣ እንዴት ላብቃቃው እያለ ስላንተ ሲጨነቅ ፊቱ በለዘ፣ ፊቱ ጠቆረ። እናት ባንተ የተጨነቀ ፊቷ ሁለት ፊት አወጣለች። ፊቷ ተቀይሯል። ከስታ ከሰውነት ወጣ ትሄዳለች። ልጅ አሳድግ ብላ፣ ልጄ ይመርበት ብላ፣ ልጄ ደረጃ ይድረስልኝ ብላ። አንድ ሰው ወደ ዑመር ዘንድ መጣና ያ ዑመር አንተ ዑመር ሆይ አላቸው፣ ይህች እናቴ ናት። እኔ ለሷ በቅሎ ሁኜላት ሀጃዋን ሁላ የምታወጣ ሁኔ ላይ ነው። ማበላት እኔ፣ ማጠጣት እኔ፣ ማለብሳት እኔ፣ ምንከባከባት እኔ፣ ሁሉን ነገር የማደርገው እኔ ነኝ። ሀል አደይቱ ሐቀሃ የእናቴን ሐቅ ተወጥቻለሁን ብሎ ዑመርን ጠየቃቸው። ፈቃለ ዑመሩ ላ የእናትህን ሐቅ አልተወጣህም አሉ። ወአንተ ተስነዑሁ ቢሃ ወአንተ ተተመና ፊራቀሃ አንተ እኮ እናትህን ስትከድም የነበርከው እናቴ መቼ ሙታ በተገላገልኳት እያልክ ነው። እናቴ መቼ ሙታ ባረፍኩኝ እያልክ ነው። እናቴን ቀብሬ መቼ ባረፍኩኝ እያልክ ነው። ወሂየ ተስነዑሁ ቢካ እሷ ግን ያንን መልካም ሥራ ባንተ ላይ ስትሰራ የነበረችው ወሂየ ተተመና በቃአከ ልጄ ይሞትብኝ ይሆን ወይ እያለች ነው። ልጄ አርጎ ደረጃ ይደርስልኝ ይሆን? ከሰው በላይ ይሆንልኝ ይሆን? ልጄ ያገባ ይሆን? ልጄ ይወልድልኝ ይሆን? ዓለሜን ያሳየኝ ይሆን? ልጄ ከፍልልኝ ይሆን? ልጄ ይስቅልኝ ይሆን ወይ እያለች ነው። ቆሻሻህን ስታጸዳ የነበረችው፣ እየተራበች ስታበላህ የነበረችው፣ እየተጠማች ስታጠጣ የነበረችው አንተማ መቼ ሙታ በተገላገልኩ እያልክ ነው። ያንተና የሷ ደግሞ ምን ይገናኛል? ወላሂ ያ አብደላህ ወደ አብደላህ ኢብኑ ዑመር ዘንድ አንድ ሰው መጣ። አንድ ሰው ከየመን ሐመለ ኡመሁ እናቱን ተሸከመ። አላ ኡኑቂሂ በትከሻው ላይ እናቱን ተሸከመ። ወሁወ የጡፉ ቢሃ ሐውለል በይት وهو يقول إني لها بعيرها المدلل إذا زعرت ركابها لم أزعر أتراني جزيتها يا ابن عمر. ناتن كيما تشكموا منتا شكوكو بلو طوافات درقات حجة درقات سقران يابتن اللاتال قلوانم ياتباتال ودو ياستدرقاتال እሱ ያበላታል፣ እሱ ያጠጣታል፣ በጣም ይንከባከባታል። የዛሬ ወጣት ለአባትና ለእናቱ የማያደርገውን ወደ አብደላህ ኢብኑ ዑመር ዘንድ መጣና ይሄው ይሄንን ሥራ ሰራሁኝ፣ አሁን እንግዲህ እናቴን ሐቅ ተወጥቻለሁ። አብደላህ ኢብኑ ዑመር ምን አለው? ላ አልተወጣም። ወላ ቢዘፍረትን ዋሂዳ ሚን ዘፈራቲል ዊላዳ አይደለም እናትህን ሐቅ ልትወጣ እናትህ አንተ ልትወልድ ስትል ወጋ አድርገህ ያመንካትን ያህል እንኳን አልተወጣህም ማለት። እናት ማለት ያቺ ናት ስታረግዝ ተቸግራ፣ ስትወልድህ ተቸግራ፣ ስታሳድግ ተቸግራ፣ እሷ ተርባ አንተን አብልታ ታድራለች። እሷ ተጠምታ አንተን አጠጥታ ታድራለች። እሷ ተበርዳ አንተን አልብሳ ታድራለች።
ላንተ ብላ ሰው ቤት ትሰራለች፣ ላንተ ስትል ትገለመጣለች፣ ትሰደባለች። ወላሂ ያ አብደላህ አባትህ ሁለት ፊት ያወጣው ባንተ ነው። ልጅ አሳድግ ብሎ እንዴት ላልብሰው፣ እንዴት ላጠጣው፣ እንዴት ላብቃቃው እያለ ስላንተ ሲጨነቅ ፊቱ በለዘ፣ ፊቱ ጠቆረ። እናት ባንተ የተጨነቀ ፊቷ ሁለት ፊት አወጣለች፣ ፊቷ ተቀይሯል። ከስታ ከሰውነት ወጣ ትሄዳለች። ልጅ አሳድግ ብላ፣ ልጄ ይመርበት ብላ፣ ልጄ ደረጃ ይድረስልኝ ብላ። አንድ ሰው ወደ ዑመር ዘንድ መጣና ያ ዑመር አንተ ዑመር ሆይ አላቸው፣ ይህች እናቴ ናት። እኔ ለሷ በቅሎ ሁኜላት ሀጃዋን ሁላ የምታወጣ ሁኔ ላይ ነው። ማበላት እኔ፣ ማጠጣት እኔ፣ ማለብሳት እኔ፣ ምንከባከባት እኔ፣ ሁሉን ነገር የማደርገው እኔ ነኝ። ሀል አደይቱ ሐቀሃ የእናቴን ሐቅ ተወጥቻለሁን ብሎ ዑመርን ጠየቃቸው። ፈቃለ ዑመሩ ላ የእናትህን ሐቅ አልተወጣህም አሉ። ወአንተ ተስነዑሁ ቢሃ ወአንተ ተተመና ፊራቀሃ አንተ እኮ እናትህን ስትከድም የነበርከው እናቴ መቼ ሙታ በተገላገልኳት እያልክ ነው። እናቴ መቼ ሙታ ባረፍኩኝ እያልክ ነው። እናቴን ቀብሬ መቼ ባረፍኩኝ እያልክ ነው። ወሂየ ተስነዑሁ ቢካ እሷ ግን ያንን መልካም ሥራ ባንተ ላይ ስትሰራ የነበረችው ወሂየ ተተመና በቃአከ ልጄ ይሞትብኝ ይሆን ወይ እያለች ነው። ልጄ አርጎ ደረጃ ይደርስልኝ ይሆን? ከሰው በላይ ይሆንልኝ ይሆን? ልጄ ያገባ ይሆን? ልጄ ይወልድልኝ ይሆን? ዓለሜን ያሳየኝ ይሆን? ልጄ ከፍልልኝ ይሆን? ልጄ ይስቅልኝ ይሆን ወይ እያለች ነው። ቆሻሻህን ስታጸዳ የነበረችው፣ እየተራበይ ስታበላ የነበረችው፣ እየተጠማይ ስታጠጣ የነበረችው አንተማ መቼ ሙታ በተገላገልኩ እያልክ ነው። ያንተና የሷ ደግሞ ምን ይገናኛል? ወላሂ ያ አብደላህ ወደ አብደላህ ኢብኑ ዑመር ዘንድ አንድ ሰው መጣ። አንድ ሰው ከየመን ሐመለ ኡመሁ እናቱን ተሸከመ። አላ ኡኑቂሂ በትከሻው ላይ እናቱን ተሸከመ። ወሁወ የጡፉ ቢሃ ሐውለል በይት ወሁወ የቁል ኢኒ ለሃ በዒሩሃ አልሙደለል ኢዛ ዘዐረት ሪካቡሃ ለም አዝዐር አተራኒ ጀዘይቱሃ የብነ ዑመር። እናቱን ከየመን ተሸክሞ መጣ። ሽኮኮ ብሎ ጧፍ አስደረጋት፣ ሐጅ አደረጋት። ጸጉሯን ያበጥርላታል፣ ገላዋንም ያጥባታል፣ ውዱ ያስደርጋታል፣ እሱ ያበላታል፣ እሱ ያጠጣታል፣ በጣም ይንከባከባታል። የዛሬ ወጣት ለአባትና ለእናቱ የማያደርገውን ወደ አብደላህ ኢብኑ ዑመር ዘንድ መጣና ይሄው ይሄንን ሥራ ሰራሁኝ፣ አሁን እንግዲህ እናቴን ሐቅ ተወጥቻለሁ። አብደላህ ኢብኑ ዑመር ምን አለው? ላ አልተወጣም። ወላ ቢዘፍረትን ዋሂዳ ሚን ዘፈራቲል ዊላዳ አይደለም እናትህን ሐቅ ልትወጣ እናትህ አንተ የምትወልድ ስትል ወጋ አድርገህ ያመንካትን ያህል እንኳን አልተወጣህም ማለት። እናት ማለት ያቺ ናት። ስታረግዝ ተቸግራ፣ ስትወልድህ ተቸግራ፣ ስታሳድግህ ተቸግራ፣ እሷ ተርባ አንተን አብልታ ታድራለች። እሷ ተጠምታ አንተን አጠጥታ ታድራለች። እሷ ተበርዳ አንተን አልብሳ ታድራለች። ላንተ ብላ ሰው ቤት ትሰራለች፣ ላንተ ስትል ትገለመጣለች፣ ትሰደባለች። ወላሂ ያ አብደላህ አባትህ ሁለት ፊት ያወጣው ባንተ ነው። ልጅ አሳድግ ብሎ እንዴት ላልብሰው፣ እንዴት ላጠጣው፣ እንዴት ላብቃቃው እያለ ስላንተ ሲጨነቅ ፊቱ በለዘ፣ ፊቱ ጠቆረ። እናት ባንተ የተጨነቀ ፊቷ ሁለት ፊት አወጣለች፣ ፊቷ ተቀይሯል። ከስታ ከሰውነት ወጣ ትሄዳለች። ልጅ አሳድግ ብላ፣ ልጄ ይመርበት ብላ፣ ልጄ ደረጃ ይድረስልኝ ብላ። አንድ ሰው ወደ ዑመር ዘንድ መጣና ያ ዑመር አንተ ዑመር ሆይ አላቸው፣ ይህች እናቴ ናት። እኔ ለሷ በቅሎ ሁኜላት ሀጃዋን ሁላ የምታወጣ ሁኔ ላይ ነው። ማበላት እኔ፣ ማጠጣት እኔ፣ ማለብሳት እኔ፣ ምንከባከባት እኔ፣ ሁሉን ነገር የማደርገው እኔ ነኝ። ሀል አደይቱ ሐቀሃ የእናቴን ሐቅ ተወጥቻለሁን ብሎ ዑመርን ጠየቃቸው። ፈቃለ ዑመሩ ላ የእናትህን ሐቅ አልተወጣህም አሉ።
ወአንተ ተስነዑሁ ቢሃ ወአንተ ተተመና ፊራቀሃ። አንተ እኮ እናትህን ስትከድም የነበርከው እናቴ መቼ ሙታ በተገላገልኳት እያልክ ነው። እናቴ መቼ ሙታ ባረፍኩኝ እያልክ ነው። እናቴን ቀብሬ መቼ ባረፍኩኝ እያልክ ነው። ወሂየ ተስነዑሁ ቢካ፣ እሷ ግን ያንን መልካም ሥራ ባንተ ላይ ስትሠራ የነበረችው ወሂየ ተተመና በቃአከ፣ ልጄ ይሞትብኝ ይሆን ወይ እያለች ነው። ልጄ አድጎ ደረጃ ይደርስልኝ ይሆን? ከሰው በላይ ይሆንልኝ ይሆን? ልጄ ያገባው ይሆን? ልጄ ይወልድልኝ ይሆን? ዓለሜን ያሳየኝ ይሆን? ልጄ ከፍልልኝ ይሆን? ልጄ ይስቅልኝ ይሆን ወይ እያለች ነው ቆሻሻህን ስታጸዳ የነበረችው፣ እየተራበይ ስታበላ የነበረችው፣ እየተጠማይ ስታጠጣ የነበረችው። አንተማ መቼ ሙታ በተገላገልኩ እያልክ ነው። ያንተና የሷ ደግሞ ምን ይገናኛል? ወላሂ ያ አብደላህ፣ ወደ አብደላህ ኢብኑ ዑመር ዘንድ አንድ ሰው መጣ። አንድ ሰው ከየመን ሐመለ ኡመሁ፣ እናቱን ተሸከመ። አላ ኡኑቂሂ፣ በትከሻው ላይ እናቱን ተሸከመ። ወሁወ የጡፉ ቢሃ ሐውለል በይት ወሁወ የቁል ኢኒ ለሃ በዒሩሃ አልሙደለል ኢዛ ዘዐረት ሪካቡሃ ለም አዝዐር አተራኒ ጀዘይቱሃ የብነ ዑመር። እናቱን ከየመን ተሸክሞ መጣ። ሽኮኮ ብሎ ጧፍ አስደረጋት፣ ሐጅ አደረጋት። ጸጉሯን ያበጥልላታል፣ ገላዋንም ያጥባታል፣ ውዱ ያስደርጋታል፣ እሱ ያበላታል፣ እሱ ያጠጣታል፣ በጣም ይንከባከባታል። የዛሬ ወጣት ለአባትና ለእናቱ የማያደርገውን ወደ አብደላህ ኢብኑ ዑመር ዘንድ መጣና ይሄው ይሄንን ሥራ ሰራሁኝ፣ አሁን እንግዲህ እናቴን ሐቅ ተወጥቻለሁ። አብደላህ ኢብኑ ዑመር ምን አለው? ላ አልተወጣም፣ ወላ ቢዘፍረትን ዋሂዳ ሚን ዘፈራቲል ዊላዳ። አይደለም እናትህን ሐቅ ልትወጣ፣ እናትህ አንተ ልትወልድ ስትል ወጋ አድርገህ ያመንካትን ያህል እንኳን አልተወጣህም ማለት